ለመጸለይ ከከበዳችሁ እንደዚህ መጸለይ ይችላላችሁ። ይህን ቪዲዮ ለምትወዱት ሰው ሼር አድርጉት። ሁለተኛው ፓርት ነውና በጸሎት ህይወታቸውም ይጠቅማቸዋል። ግድ የላችሁ። 9 ሰዓት ላይ አባታችን ሆይ ብለን አቤቱ ጌታ ኢየሱስ ክርስቶስ ሆይ በዚህ ሰዓት እነሆ ልጅ እነሆ እናት የተባለበት ሰዓት ስለሆነ እናታችንን ቅድስት ድንግል ማርያም እናት አድርገህ ስለሰጠኝ አመሰግናለሁ። ስለ እሷ ስትል እባክህ ጠላትን ያዝልኝ፣ እኔንም ይቅር ይበለኝ። የፈያታዊ ዜማን የተቀበልክለት ኃጢአት በዛች ቅጽበት ጸሎት ተቀብለ ዘላለም ህይወትን ወደ ገነት የሚያዘዋውር 30 እና 40 ዓመት የሰራውን ኃጢአት የተውክለት ኃጢአት የኔንም ኃጢአት ተወልኝ። ተፈጸመ ያልክበትም ሰዓት ስለሆነ በህይወት ያለውን ያጋንንት ስራ ተፈጸመ ብለህ እባክህ ወስንልኝ። ጌታ ሆይ እኔን ለማዳን ሞታልና እስከ ሞት ድረስ ራስን የሰጠው ስለምትወደኝ ነውና አመሰግናለሁ። እኔ ልጅ እንደሆን ፈቅዳልና አመሰግናለሁ ማለት እንችላለን። 11 ሰዓት ላይ ደግሞ አባታችን ሆይ ብለን አቤቱ ጌታ ኢየሱስ ክርስቶስ ሆይ በዚህ ሰዓት ሴጣንን ድል ለማድረግ ወደ ምድር ወደ መቃብር የገባበት ሰዓት እኔን ግደለው ተብሎ የታዘዘብኝን መንፈስ ልክ እንደዚህ አንተ መቃብር ወደ ሞተ እንዲያስክልኝ የታዘዘብኝን የሞት መንፈስ ሰርልኝ። አንተ ሞት አልቀረምና አንተ ትንሣኤ ነህ። አንተ ትንሣኤ ባትሆን ወይስ ባትነሳ እኔ ክርስቲያን አልባል። የክርስትና እምነት በዓለም አይሰበክም ነበርና ስለዚህ እኛ ህይወታችን ያንተ ትንሣኤ ነው። ስለዚህ ትንሣኤን አቅርብልን፣ ሞትን አርቅልን። በስተመጨረሻ ሁላችሁንም ማመስገን እፈልጋለሁ። ቲክቶክ ላይ 100,000 ፎሎወር ገብተናል። በጣም ነው የማመሰግናችሁ። እግዚአብሔር ያክብርልኝ።